ሰላም ሰላም፣ እንዴት ናችሁ? ሁሉ አማን ነው? እኔ ጋር አማን ነው፣ እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ የምሰራው የብስኩት ቡዛ አሰራር ነው። የሚያስፈልገን ግብአቶች አንድ ትልቅ ሳህን ያስፈልገናል፣ ኩባያ የተፈጨ ስኳር ያስፈልገናል፣ መፍጫ ያስፈልገናል፣ ማለትም እርጥብ ግብአቶችን መደበላለቂያ ማሽን ያስፈልገናል። እዚህ ጋር ደግሞ ይሄ የምታዩት ደግሞ ክሬም ነው ራሱ የብስኩት ክሬሞች አሉ ማለት ነው። ይዋቸው ክሬም ነው። ይሄ ብስኩት ክሬም ነው ማለት ነው። ይሄ ደግሞ ነስሌ ይባላል። የወተት ክሬም ማለት ነው እና ስኳር አለው ማለት ነው። እዚህ ጋር ደግሞ ቫኒላ አለኝ። እዚህ ጋር ደግሞ የምታዩቸው ነገሮች የዱቄት ክሬም መስሪያ ነው ማለት ነው። ዱቄት ናቸው። እዚህ ጋር ኑስ ካፌ ያስፈልገኛል። እዚህ ጋር ደግሞ 2 ብስኩቶች ያስፈልጉኛል ማለት ነው። እነዚህን ሁሉ ደባልቄ ሰርቼ አሳያችኋለሁ ማለት ነው። በሂደት ምን ደባልቄ ከምን ምን እንደማደርገው አሳያችኋለሁ። ላይክ፣ ሼር፣ ሰብስክራይብ አይለው ትላለውኝ። ተከታተሉኝ ውዶቼ። አሁን እንደዚህ ክሬሙን እዚህ ላይ እንዲካረኩ በኋላ ወፍሩልኛል። ክሬሙን እንደዚህ ካረኩኝ በኋላ ጥቅ ላይ እንዲካረኩ በኋላ ከቀባሁት በኋላ ከዛ ብስኩቴን አነጥፋለሁ ማለት ነው። ይህን ብስኩት የማያውቅ የለም ብዬ አላስብም። ይህን ብስኩት ማንኛችሁም ሰው ታውቁታላችሁ። እንደዚህ አርግቼ ከሰራው በኋላ አንዱን ወደ ላይ አንዱን ወደ ስር ነው የማደርገው። እንደፈለጋችሁ ማድረግ ትችላላችሁ። እኔ ይሄን ብስኩት ነው የምጠቀመው። በፈለጋችሁት ብስኩት መጠቀም ትችላላችሁ። ብስኩቱንም ሰብራችሁ መጠቀም ትችላላችሁ። እና ይሄን ይመስላል ማለት ነው። እኔ ትንንሽ ብስኩቶችና ይሄን ነው የምጠቀመው ማለት ነው። መጨረሻውን ደግሞ አሳያችኋለሁ። የሁላችሁ ቤተሰብ የአንዱን ግብአት ጨርሻለሁ ማለት ነው። አንዱን ግብአቴን ጨርሻለሁ። አሁን ደግሞ በኑስ ካፌ ያደረግበትና የኑስ ካፌውን ደግሞ በጥብጬው አንድ ላይ እዚህ ላይ አነጥፈዋለሁ ማለት ነው። አንድ ኑስ ካፌ፣ አንድ ነጭ፣ አንድ ደግሞ የፍሬዝ አረጋለሁ ማለት ነው። አንድ ደግሞ የካካው አረጋለሁ። አሳያችኋለሁ። ላይክ፣ ሼር፣ ሰብስክራይብ አይልዩ ትላለሁ። ይሄ ደግሞ የምታዩት ግብአት ኑስ ካፌና ክሬሙ ነው ማለት ነው። አንድ ላይ መታውና አንድ ላይ መትቼ ብስኩት ላይ ያደርገዋለሁ ማለት ነው። እና ላይክ፣ ሼር፣ ሰብስክራይብ አይለዩት። መጨረሻውን አሳያችኋለሁ ማለት ነው። ጓደኞቼ አሁን የቡናው የኑስ ካፌውን ካነጠፍኩ በኋላ አሁን ምን አደርጋለሁኝ? ነጩን አደርጋለሁ ማለት ነው። አሁን የነጩን ክሬም ነው የማደርገው። ኑስ ካፌውን ካደረግኩ በኋላ ማለት ነው። ነጩን ነው ማፈስበት ማለት ነው። እና ለራሴ እኔ የቡናውን ስላልወደድኩት የኑስ ካፌውን ለራሴ ደግሞ ለብቻ እሰራለሁ ማለት ነው። ይሄን እንደዚህ ካነጠፍኩ በኋላ እንደተለመደው እንደዚህ እናደርጋለን ማለት ነው። እንደዚህ እናደርጋለን። ብስኩቱን እንደፍነዋለን ማለት ነው። ይሄው ብስኩቱ ደፍኖልናል ማለት ነው። እንደዚህ ደፍኖልናል። ያልደፈነውን ቦታ አይተን መድፈን ነው ማለት ነው። አሁን ሁሉንም ግብአት ደፍኜ ጨርሻለሁ ማለት ነው። አሁን ምንድነው የሚቀረኝ? ይሄ ነጩ አይደለም። አሁን ነጩን አደረኩ አይደለም፣ ይቅርታ እዚህ ጋር ትናለች። አሁን ነጩን አይደል ያደረኩት። አሁን ደግሞ ኑስ ካፌውን አደርጋለሁ ማለት ነው። ከላዩ ላይ ኑስ ካፌውን አደርጋለሁ። ኑስ ካፌ በጣም ስለሚወዱ ማለት ነው። የኔ ቤተሰቦች በጣም ኑስ ካፌውን ይወዳሉ። አሁን ብስኩት አደርግበትና ኑስ ካፌ ያደርጋለሁ ድጋሚ ማለት ነው። ላይክ፣ ሼር፣ ሰብስክራይብ አይለዩ ትላለሁ። አሁን ብስኩት ነው የምደረድርበት ማለት ነው። ይሄን ይመስላል መጨረሻው ማለት ነው። ኑስ ካፌ ደስብስሼበታለሁ። በእጄ ሽት አርግቼው ነው ንስንስ ያደረኩት። ይሄን ይመስላል መጨረሻው። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። እኔ እህታችሁን አበረታቱኝ። ስላዳመጣችሁኝ፣ ቪዲዮን ስላያችሁልኝ በጣም ነው የማመሰግነው። ባይ ባይ። ደግሞ በትንሽዬ እቃ የፍሬዝ ክሬም አደርጋለሁኝ። ቡናውን የኑስ ካፌ የማይበላ ሰው ስላለ በፍሬዝ አደርግና በነጩ አደርጋለሁ ማለት ነው። ይህች የምታክልሳ ይበቃል ማለት ነው። ላይክ፣ ሼር፣ ሰብስክራይብ አይለዩ ትላለሁ። ይህ ዛሬ ስራ ይሄ ነው። አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ አይለዩት። ወዳችኋለሁ። መጨረሻውን ደግሞ አብረን እናያለን።